ይሄንን ትልቅ የሆነ የገበያ አዳራሽ ሙሉውን ገዝቻለሁ። በውስጡም በጣም ብዙ ምግቦች አሉ፣ ምናልባትም ከተማውን ሙሉ ሊያበላ የሚችል። እናም አንድን ሰው እዚህ ቦታ ለማሰር አስቤያለሁ። እዚህ አዳራሽ ውስጥ በምትቆይበት እያንዳንዱ ቀን $10,000 ሰጣለሁ። እውነትህን ነው? እዚሁ ቦታ ላረጅ እችላለሁ? አሁን አይደለም፣ 24 ሰዓት ሲሞላ ነው የምሰጥህ። እሺ። በዚህ ውድድር ምናልባትም አሌክስ ሚሊዮነር መሆን ይችላል። ማለትም እዚህ 1 ዓመት የሚያሳልፍ ከሆነ። ሁሉም ነገር የሚጀምረው አሁን ነው። እሺ፣ ጂሚ ሄዷል። ለምን ብዬ ነው ከዚህ ቦታ መውጣው? እዚህ ዓመት መቆየት እችላለሁ። በማንኛውም ሰዓት አሌክስ የተሰመረለትን ቀይ መስመር አልፎ የሚወጣ ከሆነ ከዚህ ውድድር ይባረራል። እናም የያዘውን ገንዘብ ይዞ ይሄዳል ማለት ነው። እንዲሁም ውድድሩን በትክክል እያካሄደ እንደሆነ ለማወቅና መስመሩን እንዳረገጠ ለማወቅ በጣም ብዙ ካሜራዎችን ገጥመናል። እያንዳንዱ እንቅስቃሴውን እንከታተለዋል። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ዛሬ መጀመሪያ ቀኔ ነው። ለመጀመሪያ እራት ምሰራው ይሄንን ስጋ ነው። ሳስበው ይሄ ቦታ ቤቴ ነው የሚሆነው። እቺ ቦታ እንግዲህ ሳሎን ናት። እንደዚህ በቀላሉ በጣም ብዙ ምግብ አገኛለሁ። እዚህ ዓመት መቆየት በጣም ቀላል ነው። ቀን 1 አልቋል። ጠዋት እንገናኝ። አሁን 24 ሰዓት ሞልቶታል። የመጀመሪያ $10,000 ይዤለት መጥቻለሁ። አሌክስ፣ አሁን የዚህ ውድድር አቅጣጫ የሚቀየርበት ሰዓት ነው። ይህንን $10,000 ወደ አንተ ስሰጥክ፣ አንተ ደግሞ በተራክ ከዚህ ሱቅ የ$10,000 ዕቃ ትሰጠኛለህ። ስለዚህ ምን አይነት ዕቃዎችን አሳልፈ መስጠት እንዳለብህና ምን አይነት ዕቃዎችን ደግሞ እዚህ ማቆየት እንዳለብህ ማቀድ ይኖርብሃል። ወይኔ ምን መሰለ ጂሚ፣ መቼስ ሲሪበኝ ይህንን ቲቪ አልበላም። ይህንን ውሰደው። ይኸው $10,000 ላይ ደርሷል። ይኸው ገንዘብክ፣ ዕቃችንን ይዘን እንሄዳለን። ነገም ተመልሼ እመጣለሁ ለ$10,000። ግን አንተም መስጠት የምትፈልገውን ነገር አሁኑኑ ማቀድ አለብህ። ሁሉም ነገር በአንድ ቀን ተቀየረ። አሁን እቅድ ማውጣት አለብኝ። ሁሉንም ምግቦች ዞሬ አያቸዋለሁ። የትኛው ለረጅም ጊዜ እንድቆይ እንደሚያደርገኝ መርጣለሁ። የእንስሳት ምግብ ምናምን አስወጣለሁ። ይኸው እዚህ ጋር እንደምታዩት $10,000 ያወጣል ብዬ ያሰብኩትን የእንስሳት ምግብ ሰብስቤያለሁ። እስኪ ትንሽዬ መኝታ ክፍል እንስራ። እዚህ ውስጥ ነው ገብቼ የምተኛው። አሌክስ፣ ሰላም ጂሚ። ስለዚህ እዚህ ጋር ያጠራቀምከውን ነገር ነው በ$10,000 የምትሸጥልኝ? አዎ፣ ዛሬ የውሻ ምግብ ነው ይዘህ የምትሄደው። በጣም ብዙ ነው እኮ። እንዴት ነው አሁን የምንወስደው? በል እስኪ አንዴ አጨብጭብ። አዎ፣ ሁሉም ዕቃዎች ወደ ክፍያ ቦታ መጥተዋል። እስኪ ሂሳቡን እንስራው። ይኸውልህ $9,991 እና ይህንን አንድ ዕቃን ጨምር። አሁን እንደምታዩት $10,045 ደርሷል። አንድ ማወቅ ያለባችሁ ነገር ግን እያንዳንዱ አሌክስ የሚሰጥን ዕቃዎች በሙሉ ለእርዳታ ድርጅት ነው የሚሰጡት። በፍጹም እንደማይባክኑ ልነግራችሁ ፈልጋለሁ። ቀጣዮቹ ትንሽ ቀናትም ለአሌክስ አስቸጋሪ አልነበሩም። በቀን 5 ለምግብነት አይውሉም ብሎ ያሰባቸውን ነገሮች ሽጦልኛል። ቀን 6 ዳይፐርና አንዳንድ አልባሳትን ሽጦልኛል። እንዲሁም በቀን 7፣ 8 እና 9 $30,000 የሚያስገኘውን አንዳንድ ዕቃዎችን አስወጥቷል። በቀን 10 ነበር ይሄ ትልቅ አዳራሽ ከኋላ መጋዘን እንዳለው ያወቀው። እናም ላለፉት 10 ቀናት ያህል ሻወር ስላልወሰደ አሪፍና ምቹ የሚለውን ሻወር እዛው ገንብቷል። ከዛም ልብሶቹን ያጥባል። ሰላም፣ እንዴት ነክ? እንኳን ደህና መጣ ጂሚ። እሺ፣ እውነቱን እንድትነግረኝ ነው የምፈልገው። ምን ያህል መቆይ ይመስላል እዚህ ውድድር ላይ? አሁን ሳስበው እስከ 100 ቀን መቆየት ምችል ይመስለኛል። እሺ፣ አሌክስ በዚህ ውድድር ብዙ የሚቆይ ከሆነ ምናልባትም በጣም ብዙ ብር ያወጣውበት ቪዲዮ ይሄ ሊሆን ይችላል። ይኸውልህ እንግዲህ የዛሬ $10,000። ዛሬም በድጋሚ የምሰጥ ቲቪዎችን ነው። ቆይ ለምንድን ነው እዚህ ቲቪ የተቀመጠው? ሲጀመር እያስበላኝ ነው ያለው። ስማ አሌክስ፣ ቲቪዎችን አውጥተህ የሆነ ቦታ ደብቀህ በድንጋይ አልሞላሃቸውም አይደል? እንደዛ እችል ነበር ለካ። እሺ አምኜዋለሁ። ማየውን ጥያቄ ነው መሰለኝ የጠየቅኩት። ቀን 11 ደርሰናል። አሌክስ እያንዳንዱን ዕቃዎች በጥንቃቄ ነው እየመረጠ ያለው። በለው አሁን የሰበሰብኩት ዕቃ $10,001 ነው የሆነው። በዚህ መሃል ግን እኛ የደሴት ቪዲዮ ለመቅረጽ ወደ ሌላ ቦታ ስለሄድን ሌላ ሰው አስቀምጠናል ለሱ ገንዘቡን እንዲሰጠው። እረ በለው የገንዘቡ ሰውዬ መጥቷል። አመሰግናለሁ። $100,000 ደርሰናል። በእርግጠኝነት ሚሊዮን ደርሳለሁ። ለቀጣዩ ቀን የሚሰጠንን ዕቃ ከሰበሰበ በኋላ እዛው ባሉ ዕቃዎች ራሱን ማዝናናት ጀምሯል። ተመልከቱት ታላቁን ግንብ። እየሄድኩ ነው። 3 2 1 ወይኔ! ለዚሁ ነው ስደረድር የነበረው።
በቀን 13 አሌክስ የሚሰራው ነገር ስላጣ ሻወሩን ለማደስ ፈልጓል። አሁን እንደምታዩት ከነዚህ መደርደሪያዎች ላይ ጣውላዎችን ወስዳለሁ። ከዛም በእነሱ ነው የምገነባው። እላዩ ላይ እነዚህን ላስቲኮች ለጥፋቸዋለሁ። አሁን ግድግዳው ውሃ መቋቋም ይችላል። ተመልከቱት ይህንን ሰው እዚህ ቦታ ላይ ባገኛቸው እቃዎች በመገጣጠም አሪፍ የሚባል ሻወር ሰርቷል። ተመልከቱ፣ ሻወሩ አልቋል። እስኪ እንሞክረው። እዚህ የተወሰኑ ቀናትን አሳልፌያለሁ። እስኪ ዛሬ ደግሞ ለቤቴ አጥር እሰራለታለሁ። ተመልከቱት፣ እዚህ አዳራሽ ውስጥ ያሉትን ውሃዎች በሙሉ ሰብስቦ ቤቱን አጥሮታል። እናም ልክ እንደምታዩት ሶፍቶችን በመጠቀም ደግሞ የራሱን አልጋ ሰርቷል። ይሄ በጣም ምቹ ነው። ለጥ ነው ምለው። ለቀጣይ የምሰጣቸውን እቃዎች አግኝቻለሁ። እዚህ ጋር በጣም ብዙ ጊፍት ካርዶች አሉ፣ ደግሞ ውድ ናቸው። እውነትም እነዚህ ትንንሽ ካርዶች በጣም ውድ ናቸው። ካርዶቹን ብቻ በመጠቀም የዛሬውን $10,000 ሞልቶታል። ዛሬ እኛም ከደሴቱ ቀረጻ ተመልሰናል። ሰላም ጂሚ፣ ቆየዋ ከመጣው። በቀጣይ ማስወጣው ሳሙናዎችን ነው። ሁሉንም ሂሳብ እየሰራው ነው። $10,000 ከ33 ሳንቲም። በሚቀጥሉት ቀናት ላይም አሌክስ በጥሩ መተማመን ላይ ነው ያለው። እናም ሰዓቱን በሙሉ የሚያሳልፈው ነገሮችን በማስተካከል ነው። ይሄኛው በጣም ይሻላል። በእርግጥ አሌክስ መጀመሪያ ቪዲዮን ሲጀምረው $1,000,000 ለማሸነፍ ነው ያቀደው። በእርግጠኝነት 1 ሚሊዮን አሸንፋለሁ። እናም አሁን ገንዘቡን ለምን ሊያወለው እንደሚችል ማቀድ ጀምሯል። ምናልባት ግን ያን ሁላ ገንዘብ ላያሸንፍም ይችላል። እዚህ $1,000,000 ለማሸነፍ መቆየት በጣም ምርጥ ነገር ነው። ግን ደግሞ በሌላ በኩል ቤተሰብ የሚባል ነገር አለ። ሁለቱም ልጆች አሁን ልደታቸው በቅርብ ጊዜ ይደርሳል። ከዚህ በፊት ደግሞ ልደታቸውን ቀርቼ አላቅም። ቅድም ገንዘቡን በሙሉ ለምን እንደማውለው ሳቅድ ነበር እና መጨረሻ የደረስኩበት ሀሳብ ቢያንስ $500,000 ማሸነፍ እንዳለብኝ ነው። ነገር ግን አሁን ያለኝ $200,000 ነው ገና። ይህም ማለት እዚህ ቦታ 50 ቀን ያህል መቆየት አለብኝ። አሁን 21 ቀን ሆኖኛል። በቀን 22ም አሌክስ የሚሰጥንን ነገር ሰብስቦ ጠብቆናል። ምንድን ነው ይህ ሁሉ ነገር ነው ለ$10,000? ትንሽ ህይወትህ አሁን አሳሳቢ የሆነ ይመስላል። $10,000 ይሰጣል፣ ቤተሰብን ደግሞ ትናፍቃለህ። አዎ፣ ግን ያንተ ደስ የሚለው በማንኛውም ሰዓት ማቋረጥ ትችላለህ። አዎ፣ በፈለከው ሰዓት ማቋረጥ ትችላለህ። በፈለከው ሰዓት ማቋረጥ ትችላለህ። በፈለከው ሰዓት ማቋረጥ ትችላለህ። እንደምትመለከቱት አሌክስ ራሱን ለማዝናናት ማይፈጥረው ነገር የለም። ነገር ግን አሁን ቀኑ ደርሷል። ቤቱን አጥሮበት የነበረውን ውሃ መሸጥ አለበት። ነገር ግን እዚህ አዳራሽ ውስጥ ያሉትን መደርደሪያዎች መሸጥ ስለማይችል እነሱን እንደ ቤት አጥር ለመጠቀም ፈልጓል። ይኸውላችሁ እንዲህ ነው ማደርገው። አሁን እንደምታዩት አሌክስ እንደ ቤቱ እየቆጠረው ነው። ነገር ግን አንድ ያላወቀው ነገር ይህንን የገበያ አዳራሽ ስገዛው የኤሌክትሪክ ክፍያ መክፈል አቁሜያለሁ። ስለዚህ በማንኛውም ሰዓት ከዚህ በኋላ ማብራት ሊቆረጥበት ይችላል። ያ ማለት ፍሪጆቹ አይሰሩም፣ ማብራቱ ይጠፋበታል። በጣም አስቸጋሪ ነው የሚሆነው። ነገር ግን እንደዛ አስቸጋሪ ቀናት ከመምጣታቸው በፊት ትንሽ ሞራል የሚሆነውን ነገር ይዘንለታል። እሺ፣ አባታችሁ ጋር መጥታችኋል? አዎ። አሁን ዝግጁ ናችሁ ለመግባት? ምናልባትም ሊያለቃቅስ ይችላል። አሌክስ፣ አንድ ሰርፕራይዝ አለን ላንተ። ሰላም። ትላንት ቤተሰቦቼ ምናምን እያልክ ስታወራ ነበር እና ትንሽ አዘንኩልህ። ለዛ ነው ዛሬ ይዣቸው የመጣሁት። ደግሞ 30ኛ ቀን ስለሞላ ከሱንም ለማክበር ያህል ነው። ምንድነው የሁላ ጣሳ የደረደርከው እዚህ ጋር? አረ የውድድር ቦታ እኮ ነው። አሃ፣ መኪና አለ? አዎ። ዛሬ በጣም ጥሩ ጊዜ ነበር ያሳለፍኩት፣ ግን ደግሞ ቀኑ ወዲያው ነው ያለቀው። ቻው ቻው። ሳስበው ግን ጂሚ እንደዚህ አይነት ውድድር ላይ ቤተሰቦችን በመሃል የሚያመጣው እኛ የበለጠ እንድንበረታ ሳይሆን የበለጠ እንድንደክም ነው። ወዲያውኑ ለማቋረጥ ማሰብ ጀመርኩ። ሰላም፣ የዛሬ እቃዎችን መልቀም አለብኝ። ይሄንን ወስዳለው። እንዴ ምንድነው? ለምንድነው ማብራቶቹ የጠፉት? እስኪ ባትሪን አበራለሁ። ምናልባትም እየቀለዱ ይሆናል። አንተ ነህ ያደረከው? ሰውየው
ሰላም። ቦታው በጣም ጨልሟል። ጂሚ፣ ማብራት ተቋርጦብኛል። አዎ፣ ልክ ይህንን ቦታ ከገዛሁት በኋላ ማብራት መክፈል አቁሜያለሁ። እዚህ ቦታ ያሉትን ካሜራዎችና ይህንን የሂሳብ መስሪያ ከጄኔሬተር ጋር አያይዘነዋል፣ ምክንያቱም እነሱ ያስፈልጉናል። ምንድነው እዚህ ጋር የሚታየኝ? እንደምታየው ነው። $60,000 ያህል እቃዎች አሉ። እንደማስበው ከዚህ በኋላ ፍሪጆቹ ስለማይሰሩ ቅዝቃዜ የሚፈልጉ ነገሮችንም አውጥተህ መሸጥ አለብህ። አዎ፣ ነገሮች ተቀይረዋል። የፍሪጅ እቃዎችን ሁሉ ለመሸጥ ወስኗል። እሱን እስከሚያወጡ አንድ ነገር ልንገራችሁ። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ለማሰራት ከፈለጋችሁ ወደ ሃውቴክ ኢትዮጵያ መደወል ትችላላችሁ። በ0967433180 ላይ ደውሉልን። እንዲሁም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በዚህ ቴሌግራም አድራሻ አዋሩን። ይኸው ለ$10,000። ይሄ ደግሞ ማቀዝቀዣ ነው። በጣም ጥሩ፣ አመሰግናለሁ። በነገራችን ላይ አሌክስ፣ ወደ አፍሪካ ለ1 ሳምንት ሄዳለሁ። አሁንም በድጋሚ እሱ እዛው ውድድር ላይ ያለ እኔ ወደ አፍሪካ መጥቼ ነበር። እዛም በጣም ብዙ ቦታዎች ላይ የጉድጓድ ውሃ አውጥተናል። አሌክስ አሁንም ፍሪጅ ውስጥ ያሉትን እቃዎች በሙሉ አውጥቶ ሂሳባቸውን እየሰራን ያለው። መስራት የምችለው ነገር ይህንን ብቻ ነው። ቦታውን ጨለማ አድርገውብኛል። ማብራቱ መልሰው እንደሚያበሩት ተስፋ አደርጋለሁ። በጣም በሚገርም ሁኔታ አሌክስ ማብራቱ ከጠፋ በኋላ ድብርት ውስጥ መግባት ጀምሯል። ይህን መኪና ይዤ አተራምሰዋለሁ ቤቱን። ወይኔ፣ ሊሸጥ የሚችል ነገር ሰበርኩኝ። መጠንቀቅ አለብኝ። እስኪ ከጀርባ በር ልሂድ። ምናልባት በሩን ስከፍተው የፀሐይ ብርሃን ወደዚህ ይገባ ይሆናል። ወይኔ፣ በጣም ደስ ይላል። አሁን በዚህ መልኩ የቀን ብርሃን ማግኘት እችላለሁ ማለት ነው። ዛሬ ቀን 36 ነው። $360,000 ላይ ደርሻለሁ ማለት ነው። አሁንም ቢሆን አላቆምም፣ እቀጥላለሁ። ገና በጣም ብዙ እቃዎች አሉ። አሁንም ቢሆን ምግቤ ጋር አልደረስኩም። እቃዎቼን ከመረጥኩ በኋላ ሙሉውን ቀን እዚህ ነው ማሳልፈው፣ ሊያውም እዚች ቀይ መስመር ጋር ተጠግቼ። ነገር ግን የሆነ ሰዓት አይሆኑ ሀሳብ አስቤ ይህንን ቀይ መስመር እንዳላልፈው ፈራለሁ። በጣም ይገርማል። እዚህ መጋዘን ውስጥ በጣም ብዙ እቃዎች አሉ። ተመልከቱ ምን እንዳገኘው። በጣም ጥሩ። ቦታዬ አሁን ትንሽ ብርሃን አግኝቷል። ባትሪዎችን አግኝቻለሁ። አሌክስ፣ የቱ ጋር ነህ? እዚህ ነኝ። 10,000 አመጣው? አዎ። በጣም ብዙ ገንዘብ አለ እዚህ ጋር፣ ግን ከዚህ ቦታ እስካልወጣው ድረስ ምንም ላደርግበት አልችልም። ዝም ብዬ ማየት ብቻ ነው። ማየት ራሱ አልችልም፣ እባክህ። ማብራቱ ጠፍቷል። የተወሰነ ማብራት አሁን አመጣልሃለሁ። እውነትህን ነው? ያው ቀርጬ እስከመውጣ እንዲመቸኝ። እሺ፣ አሁን ቀኑን ሙሉ ምንድነው ስትሰራ የምትውለው? ያው እዛ ጋር አንድ መኪና አለች። እሷን ይዤ ይህንን ቦታ ዞረዋለሁ። ወይኔ፣ ምን እያረጉ ነው? ቦታውን በሙሉ አተራምሰውት ሄደዋል። ቀኑን ሙሉ እነሱ መጥተው ያተራመሱትን ነገር ካስተካከለ በኋላ አንድ ለየት ያለ ነገር መስራት እንደሚችል አወቀ። ምርጥ የመዋኛ ገንዳ አግኝቻለሁ። ይህንን አሁን በውሃ ሞላዋለሁ። ምናልባት ነገ ውሃው ይሞላና አሪፍ የመዋኛ ቦታ ይኖረኛል። ከሳምንት በላይ ሆኖኛል እዚህ ከመጣሁ እና ውስጥ ምን እንዳለ ምንም አውቀው ነገር የለም። በል እስኪ በሩን ክፈተው፣ ማየት ፈልጋለሁ። እንዴ፣ የት ሄዱ እቃዎች በሙሉ? ትንሽ የቦታ እንቅስቃሴ አድርገናል። መዋኛ ገንዳውን እንየው። አዎ፣ ትችላለህ። በጣም ጥሩ ነው። በሉ በቃ ይዘን እንሂድ እቃችንን። ቦታው ተተራምሷል በጣም። እቃዎቹን ወደ ኋላ ክፍል መክተት አለብኝ። አሌክስ እቃዎቹን ወደ ኋላና ወደፊት በማመላለስ ላይ ያለ አንድ ያላሰበው ነገር ተከስቷል። ወይኔ፣ አይሆንም። ወይኔ፣ ገንዘቡ እንዳይበሰብስ። በጣም ብዙ እቃዎች ነው የበሰበሱት። ወይኔ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። በሉ እንግባ። አሌክስ፣ ለምንድን ነው ቦታው እንደ በሰበሰው?
እንዴት ነው? ጥሩ ላይ ነው ያለኸው? አዎ አሪፍ ላይ ነኝ። ግን አትመስልም። የሆነ የተሸነፈ ሰው ነው የምመስለው። አዎ እባክህ መዋኛ ገንዳውን አፈረስኩት። ያን የፈረደበት መኪና ይዤ ዕቃ እየወሰድኩ ነበር። በድንገት ግን ጫፉን ነካሁት። ይሄኛው ዕቃ በስብሶ ነው። ምን ያህል ትቆያለህ ከዚህ በኋላ? እኔ እንጃ። አሁን ግን ማሰብ የጀመርኩት የቀኔን ብቻ ነው። ዛሬን ከዋልኩ ለነገ አስባለሁ። ነገን ስውል ደግሞ ለቀጣዩ ቀን። ከዚህ በላይ የሚያድረግ የሚችል አይመስለኝም። በእርግጠኝነት በቅርቡ ያቋርጣል። ቦታው ልክ አሌክስ ሲገባ ይህንን ይመስል ነበር። አሁን ደግሞ ይህንን መስሏል። ቀን 44 ቀኑ መሽቷል። ግን ጂሚ እስካሁን ገንዘቤን ይዞ አልመጣም። ምሸጥላቸውን ዕቃ አዘጋጅቻለሁ። የሆነ ሰው ያንን $10,000 ይዞልኝ እንደሚመጣ ተስፋ አደርጋለሁ። ረስተውት ነው ገንዘቤን ወይስ ምንድን ነው? ጭር ብሏል። ምንም የሚሰማ ድምፅ የለም። እስኪ ቁጭ ብለን እንጠብቃቸው። ምንድን ነው ደግሞ? ምን እያደረጋችሁ ነው ጂሚ? ከሰው ጋር ለመገናኘት ነበር የጠበቅኩት፣ ግን ሮቦት ነው የላኩት። ለማንኛውም አመሰግናለሁ ለገንዘቡ። ወደዚህ ቦታ ገንዘቤን ለመስጠት ራሱ መምጣት አልፈለጉም። የበለጠ ድብርት ውስጥ ለመክተት እየሞከሩ ነው እኔን። ወይኔ ሲደብር። ወይኔ ምን እየሆንኩ ነው? ምንም የምሰራው ነገር አጥቻለሁ። ዛሬ ቀን 45 ነው። ምን ትላለህ? የሚሰራውን ነገር እያየው ነው። በጣም እንደተደበረ ያስታውቃል። አሁን ለሱ ብዙ ላዝን አልችልም፣ ምክንያቱም $450,000 አሸንፏል እና በፈለገው ሰዓት ደግሞ መውጣት ይችላል። ስለዚህ ምንም አልሆነም። አሌክስ ሰላም። በካሜራ እስካሁን እያየንህ ነበር። የተደበርክ ትመስላለህ። አዎ በጣም ደብሮኛል። ይኸው $10,000። አሁንም ይደብራል? ትንሽ ያግዘኛል። ምን ያህል ቀናት ይቀሩሃል? እኔ እንጃ እባክህ። ከሰዓት በኋላ ራሱ ልወጣ እችላለሁ ጂሚ። ተመልከት፣ እዚህ ጋር $450,000 ላይ ደርሰሃል። ታዲያ የገንዘብ ይበቃኛል ብለህ ታስባለህ? አንዴ ቆይ፣ አንድ ሰርፕራይዝ አለኝ። ምናልባት እሱ እንድትወሰን ያደርግ ይሆናል። ምንድን ነው? ምን ሊያመጣ ነው? ምንድን ነው? ጫማ የት አለ? ቲሸርት አልለበስክም? እውነት ለመናገር ጫማውን እስካሁን አልሸጠልኝም። ይህን ይመስላል እስካሁን የተሰበሰበው ገንዘብ ይመስለኛል። ከዚህ በኋላ 5 ቀን መጨመር እችላለሁ። ምን እያሰብክ ነው? እንግዲህ አማራጮቼን እንዳለ አይቻለሁ። ተጨማሪ ገንዘብ መስራት ወይስ ደግሞ ያለህን ብዙ ገንዘብ ይዘህ መሄድ? በደንብ አስቤበታለሁ። በቃ ላቋርጥ ነው። እሺ፣ ገንዘብን እየገፋ መውጣት ትችላለህ። እሺ አሌክስ፣ አሁንም ቢሆን ከዚህ ቀይ መስመር አላለፍክም። ይህን ቀይ መስመር እንደረገጥክ ግን ሁሉ ነገር ያበቃል። ገንዘቡን በሙሉ ወደ ውስጥ መልሼው ውድድሩን መቀጠል ትችላለህ። በቃ እሺ፣ መልሰው ገንዘቡን። እሺ መልሱት ብሏል። አረ ስቀልድ ነው። የስ አሌክስ እዚህ ቦታ ላይ 45 ቀናትን አሳልፏል። እናም $450,000 አሸንፏል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።